Hi everyone, welcome back to my channel. Today I'm going to show you step by step how to fill out the course and grade section on the Common App. Especially if you are an international student like me, I will show you exactly how to enter your subjects, grades and other details so your application is correct and match your transcript. So let's get started. So እዚህ እኛው የኮመን አፕ አፕሊኬሽን ላይ ማይ ኮመን አፕሊኬሽን እዚህ ጋር ሊስት ያደርግላችኋል ሴክሽኖቹን። ቶታሊ 7 ሴክሽኖች አሉት። ሶ እነሱን እንዳለ መሙላት ይጠበቅባችኋል ማለት ነው። ሶ ዛሬ ግን የምናየው አንድ ሴክሽን ብቻ ነው፣ ኮርስስ ኤንድ ግሬድስ የሚለውን። ሌሎች ሴክሽኖችን ካፈለጋችሁ ላይክ እንደዚህ ብሎ ሰራላችሁ ይችላል። ሶ ዛሬ ግን የምናየው ይሄን ነው። ሶ የአንዳንዶቻችሁ ጥያቄ ስለነበረ እሱን እንሰራለን ማለት ነው። ለመናገር ቀላል ነው። ያው አንዳንድ ነገሮች ብቻ ናቸው ውስጡ ላይ። ሰው እዚህ ጋር ስትመጡ ይሄኛውን ፔጅ ያመጣላችኋል። I can access a copy of my transcript or official grades. then yes ነው የምትሉት። then continue ትሉታላችሁ። already እኔ እንትን ብዬበት ነበር፣ ሞልቼበት ነበረ። ግን ኤዲት አድርገውና እንደገና አሳያችኋለሁ ማለት ነው። so እንደገና እዚህ ፔጅ ላይ ስትመጡ so የምትሞሉት ስኩል ኔማችሁን ነው፣ የትምህርት ቤታችሁን ስም። ዘን 9ኛ ክፍል ነው የምትጀምሩት አይደለ? so 9ኛ ክላስ የገባችሁበትን year እዚህ ጋር ትሞላላችሁ። ያስመርጣችኋል እንደዚህ። so የስኩል ስማችሁን ያው መጻፍም ትችላላችሁ ኦሬዲ። ግን መጀመሪያ ላይ ፕሮፋይላችሁ ምናምን ቢውል ስታደርጉ እዛ ላይ የምትሞሉትን ፎርሞች ሴቭ ስለሚያደርግ እዚህ ጋር መልሶ ያመጣላችኋል። then grading scale ነው። to be honest ብዙ ጊዜ ማለት ፐብሊክ ስኩሎች ግሬድ ስኬላቸው ምንድነው ላይክ አቨሬጅ ነው የሚሰሩት ከመቶ አይደለ? ሶ የአብዛኞቹ እንደዛ ይመስለኛል። እሱ መጠቀም ትችላላችሁ። ከ4.0 እንትን የሚሰሩም አሉ። ሶ እነሱን እንትን ትችላላችሁ። ከነዚህ ውስጥም ያላችሁ ተማሪዎች ካላችሁ እሱን መጠቀም ትችላላችሁ። ፎር ናው ግን የአብዛኞቻችሁ ሴሌክት ላድርግ። then schedule ነው። schedule mean just እነዚህ ሴሚስተር yearly ነው ትምህርት ቤታችሁ። ሴሚስተር mean first semester second semester አለ ወይ then final average ይሰራል። ላይክ እንደዛ ነው መሰለኝ የአብዛኞቻችን አይደለ? so እሱን ትመርጣላችሁ። ካልሆነም ደግሞ ከነዚህ ውስጥ ትሞላላችሁ። ሌላም ከሆነ ደግሞ other ማለት ትችላላችሁ። then next step ምንድነው? subject ትመርጣላችሁ። እዚህ ጋር ያመጣላችኋል subject algebra, geometry, trigonometry, calculus ምናምን። እነዚህ ኢትዮጵያ ውስጥ ለብቻ እንደ ሃይ ስኩል እንትን ትምህርት የሚሰጡ አይደሉም። እነዚህ ፕሪ ካልኩለስ፣ ካልኩለስ ምናምን የሚባሉ ሰው እነዚህ አንድ ለብቻ ኮርሶች ናቸውና ኢትዮጵያ ውስጥ ያላችሁ ተማሪዎች ሜቢ ይሄን ከተማራችሁ ላይክ ሴሌክት አድርጉ። however ግን የኢትዮጵያ ካሪኩለም ላይክ እነዚህ ቻለ ባዮሎጂ፣ ኬሚስትሪ፣ ማስ፣ ፊዚክስ ምንላቸው ትምህርቶች ውስጥ አሉ። first one just mass ብለን ሴሌክት እናደርጋለን። then course name just mathematics ነው። however ግን ትራንስክሪፕታችሁ ላይ የሚጻፈው ስም ይወስናል። ከዛ በኋላ ኮርስ ሌቭል ነው። ኮርስ ሌቭል ላይ ነው ትንሽ ጥያቄ የሚጠርባችሁ ብዬ ያሰብኩት። ምክንያቱም እዚህ ጋር የተለያዩ እንትኖች አሉና የፐብሊክ ስኩል ተማሪዎች ፕላስ ደግሞ ጀስት የኢትዮጵያ ካሪኩለም ለተማሪዎች የትኛው ነው የሚሆነው? እንዳለ እዚህ ጋር ያሉትን ነገሮች ላስረዳችሁ። መጀመሪያ ሬጉላር ወይ ደግሞ ስታንዳርድ የሚባለው ኦር አካዳሚክም ሊሆን ይችላል። ምንድነው ለሚለው just your normal everyday high school class that just that everyone takes. and purpose ደግሞ just indicate that this is a standard level course not officially advanced. የምትጠቀሙበት ኬዝ ደግሞ just ይሄ most international ስቱደንቶች like high school ኮርሳቸው ነውና like እንደዚህ ነው የሚያስቀምጡት regular or standard ለሃይ ስኩል እንትኖች ማለት ነው ትምህርት ቤቶች። እና your maths or your physics class in Ethiopia just as part of the normal curriculum, right?
ሶ የምንጠቀመው ይሄኛው ኖርማሉን ነው የሚሆነውና ሶ this is what you should select for all your Ethiopian high school courses unless the transcript says otherwise. ሌላኛው ነገር honors or advanced የሚለው ነውና so what is it? Just a class that is officially labeled by your school as more challenging than regular classes. እና ፐርፐዙ ደግሞ just shows college that you took a more course load. and ሌላኛው ኬዝ ደግሞ የምትጠቀሙበት ኬዝ ብዬ ማስበው just some USA ስኩሎች አሉ እንደዚህ ሆነርስ እንግሊሽ ሆነር እንግሊሽ ኦል ሆነርስ ማስ ምናምን የሚጠቀሙ ያላቸው ሶ እነዚህ አይነት ኬዞች ላይ ነው የምትጠቀሙትና ሶ ፎር ኢንተርናሽናል ስቱደንት ያ እኔ የሚያስፈልግም ብዬ አስባለሁ። ኢትዮጵያ ውስጥ ሜቢ እንደዛ የምትማሩ ካላችሁ መሙላት ነው። ምክንያቱም ከኢትዮጵያ ውጭ ትምህርት ካሪኩለም ውጭ የሚማሩ ትምህርት ቤቶች ስላሉ yeah so just quick rule for Ethiopian high school students: all your regular courses, math, physics, chemistry, English, biology ምንላቸው ትምህርቶች ናቸው አይደል የስኩል ኢትዮጵያ ካሪኩለም ትምህርቶች ሶ ሬጉላር ኦር ስታንዳርድ ኦር ጀስት አካዴሚክ ናቸውና ሶ ያ ነው ሴሌክት የምታደርጉት እዚህ ጋር ኮርስ ሌቭል ሌሎቹን ሴሌክት አታርጓቸው ማለት ነው። ሶ ይሄን ሴሌክት አድርገን እናልፋለን። then ዛጋ ሴሚስተር ብለን መርጠናል አይደለ ተዚህ ካላችሁ እዚህ ጋር ስኬጁሉ ላይ then ሶ እዚህ ጋር እንደዚህ ያመጣላችኋል። ሶ ሴሚስተር ብለን ስላመጣን ነው ስለሞላን ነው እንደዚህ ያመጣልን። ሶ ሴሚስተር ግሬድ just first semester, semester 2 and final result. for example የኔ semester 1 and semester 2 like እንደዚህ ነበር then እንደዚህ ሞላላችሁ like 0.5 ምናምን የሆነ 0.6 ምናምን ሪዛልት ምናምን ካላችሁ ማጠጋጋት ትችላላችሁ። ያ ሰርች አድርጌ ባገኘሁት መረጃ አጠጋግታችሁ ማስቀመጥ ትችላላችሁ። subject just I select physics ግን ሌላም subject መሙላት ትችላላችሁ። then the course name the same physics, course level just the same. so semester grade first semester ስንት ነበር second semester ነበር እዚህ ጋር ያመጣል ራሱ ሴሌክት አድርጋችሁ ሙሉት even እስከ 105 ምናምን አለ so maybe ከ100 በላይ ያመጣችሁ ተማሪዎች then add another course እዚህ ጋር የሚለውን ተጭናችሁ መቀጠል ትችላላችሁ ማለት ነው። ኮርሱን ደግሞ ሪሙቭ ለማድረግ እዚህ ጋር ያለውን ክሊክ አድርጋችሁ መጠቀም ነው። then for now ግን እኔ ይሄኛው ሁለቱን ብቻ ሴቭ አድርጌ ላሳያችሁ ስለምፈልግ ኮንቲኒው ለዋለሁ ማለት ነው። then already ሴቭ አድርጎታል ማለት ነው። so እንደዚህ ነው የምታደርጉት ማለት ነው። ሌላ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። አመሰግናለሁ። ላይክ ሰብስክራይብ ማድረግ እንዳትረሱ። ባይ